አፈቅራለሁ ንገሪ አፈቅራለሁ 30 ወንድ ደክሎሻል አሁን አንቺ ኩባይት አይደለ ነገር ማርያም አቤት እና ማርያም ቀኑ 20 የእግር ኳስ ቡድን አባላት ጠፉ ተባለ። ሰላም እንዴት ናችሁ? ቫይራል የወጡ በጣም ፈን የሚያደርጉ ያለፈው ሳምንት ቪዲዮዎችን ይዤላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ስለዚህ ወደ ቪዲዮ አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ይመቻችሁ። ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ያስታውቃል። ሺዝ ማይ ማዘር ሰላም ነው ማዘርዬ አለ እግዚአብሔር በጣም ለና ቤላን በጣም ነው የምወደው። ማሚ ንገሪ አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅራለሁ ንገሪ ማሚ አፈቅራለሁ። እሺ እንዳይደፋብሽ እሺ አተበቃ ወደፊት ማርያም ማዘርን ታውቃታ አንተ ወደፊት ባደል አረኔ ምስታለች ያንቺ ስትዩ በሽተኛ ነሽ እንዴ? ባሌ ላዳር ነው ለትዳር እኮ አይደለም ፈልገ ብሮ አንድ ቀን እንዳከላለን ዘቅ ልጅ ተንጠልኝ። አረ ማሚ ቆይ በጣ እኔ ትዳር አልወድም። ከመጀመሪያ ቦይፍሬንድ ጋር ብሬክ አፕ ያደረግነው ላግባሽ ብሎ ሲጃጃር ነው። ላግባሽ ኦ ማዘሬ ታምራለች። ጋይስ ሺ ኢዝ ቢዩቲፉል ላይ ነው በጣም ነው የምታምረው። ሙዚቃ ክፈት። ጊዜው ግን ማለት ነው የምር የተመታ አረቤት ማስተላለኛ ወንድም እሺ ልክፈትሽ ታለንቷን ታሰብ ቃላት ምንም አይደለም። እሺ አፍሮ ቢት ይሻላል። ምን ይሻላል? ይሄን ላይ በስፈርም ነው ማረጋው ስለ እያየን ያለ ነገር እናንተ ንገሩኝ። እሺ ኤኒዌይስ እንትን ንገሩኝ ዘፈን እና ታለንቷን ታያላችሁ። እሺ በል እስኪ ከጀርባሽ ምን አለ? አረ የለም ባክህን እት ባግራውንድ ቀይርልኝ ንገሩኝ። እሺ ባለፈው ልጅቷ የጨፈረችበት እንደሱ አይነት እስኪ ሌላ ግን ማውጣት አድለህ ትላለህ። እንደሰሉ አይነት የቀነዘረባቸው ሴቶች 80 አሉ እኔ ኢንቦክስ ላይ ግን እኔ እንደነሰሉ አይነት ሴቶችን ሳይ እኔ ጆከር ነው ትዝ የሚለኝ መጀመሪያ። ለዛ ነው እንጂ እኮ ሞልቷል። ጆሮ ዊስኪ ምን እንደሚል ኦኬ አተ ቤላ እኔ እናንተ ዴት ብንወጣ ግን ምን ይመስላል ወንድሜ? እኔ ሚስት አለችኝ እግዚአብሔር አባር እኮ ነው የምፈልገው። አቤት ግን በቃ ታይ ያለበት ሁኔታ በጣም ከባድ ነው። የዚህ ልጅ ቪዲዮ አላለቀም። አሁን ቀጣዩ ፓርት 2 አሳያችኋለሁ። በጣም እኔ እንጃ እንዴት አለ ቤተሰብ እናሳደጋት አለቀ። የምን ቤተሰብ ነው? ቤተሰቦቿ እንኳን ናይቱን ያስገባቻት ነበር። ደግሞ ባታስገባት ባታሳያት ደግሞ ውስጥ ነው የገባሁት። እናታችሁን ስንት አለሌ በዛበት እውነት ወይ ያስብላል። ምስሩን ልቀሙት ደግሞ አሜሪካ ነው ወረቀት የስፖንሰር ቦታ ይኖረው ክፍተት ኤፎርስ ታደርጋለች። የሚያሳዝን ነው። ላይቭ ላይ ደግሞ ሌላ ምን ሲሏት ነበር? ሶስተኛ ቪዲዮ ሀጥር ጥግ ያደገች ልጅ እንዴት ከኔ ጋር ሀጥር ጥግ የተበደች ያደገች ልጅ እንዴት ከኔ ጋር ስንት ሊቃለ ፈልፍላ አስወርዳለች። እቺ ልጅ በህግ መጠየቅ ካለብሽ እኮ እንዳንተ ነው በህግ መጠየቅ አለባት። ዲቃላ ፈልፍለሽ እኮ ስንት ዲቃላ እንዳለሽ ነው እኮ አይታወቅም። አንድ እኮ ነው የተባለው ሁለት እንዳለሽ በትግ አስረግጬ ነው ያለው። ሁለት ዲቃላ እንዳለሽ ያስወረሽ እሷን ያልበዳት የሚያስፈር ያለው በስማ ማንሰማው ጉድ የለም። ማንሰማው ጉድ ላይፍ ላይ ራሱ እየተወራ ያለው ነገር በጣም ከባድ ነው። በጣም ከባድ ነው። ሌላም ከዚህ ከልጅ ጋር እንትን የሚሉ ሴቶች እኮ በቃ እኔ ጤነኞችም አይመስሉኝም እውነት ለመናገር። 30 ወንድ ደክሎሻል አሁን አንቺ ኩባይት አይደለ ነገር ማርያም አቤት እና ማርያም እኔ መቅጠር ሰልችቶኝ ነው። ብዙ ናቸው እግዚአብሔር መቁጠር አልችልም። ከዛም በላይ ናቸው። በጣም ብዙ ናቸው። እግዚአብሔር 30 የቆጠርኳቸው ናቸው።
ታዲያ እንዴት ነው አምነህ የምታገቡ? አይታወቅም። ግን ቤላ እግዚአብሔር ምስክሬ ነው። ፌስቡክ ላይ የድርድሩ አውርተናል መሰለኝ። ማርያምን አቺ ጀርዘ ፌስቡክ ላይ ትላለች እንዴ? እኔ እንደዚህ መንደሬ ሴትን ያላወራ ስክሪንሻት አውጪ ካለ ፌስቡክ ላይ አውራ ነው። ቅዱስ ገብርኤል ይሄ ማለት ምን ማለት ነው? አሁን እቺ ትዩ ምንድነው መጨረሻዋ? ማለት ማግባት እንዴት አለ ሰው የሚያገባች ነው? አታግባ ብቻ እንዱ ህይወት ላይቭ ላይ አንድ ሰው እኮ አይደለም፣ በድፍረት ነው። በጣም ብዙ ሰዎች ናቸው አሁን በድፍረት እየወጡ ላይቭ ላይ እንደዚህ የሚሆኑት። ምን ጊዜ ነው? እኔ ገርመኛል በጣም የምር ሰው በጣም ደፋር ሆኗል። እኔ እንጃ ምን እንደሚፈልጉ ራሱ አይገባኝም። አሁን ለዚህ ልጅ እንደዚህ መጣ ምን ለማግኘት ገንዘብ፣ ዝና ምንድነው ጥቅሙ ራሱ? በቃ ይሄንን ጉዳን ሸፍናት ነው። በቃ ይሄ ትልቅ ኃጢአት ነው። ምንድነው አደባባይ ምን ጀግንነት ነው? እኔ እንጃ ይሄ ከባድ ነው ለመናገር። ለማንኛውም አሁን ትንሽ ዘና ወደሚያደርገን የሚችል ቪዲዮ እንሄዳለን። ሁሉም ሰው ተስማምቶ ነው አለ ኮሜንት የጻፈላትና እንደምን እንዴ ሁሉም ሰው ተስማምቶ ኮሜንት የጻፈበትን ቪዲዮ ላሳያችሁና ኮሜንቶቹን አብረን እናነባለን። ምንድነው የምታፈጥ? በየኮሜንቱ ለምንድነው ስርዓት የምታጡት? ቀወጡት። ለቀኙ ደርሶታል ለግራውም ስጡት። ይብላኝ እዚህ ሰርግ ላይ ላልመጡት። ኧረ በስመ አብ እውነቱን ተስማምተው ነው ያሉት። ተስማምተው ማለት ነው። ኔክስት ቪዲዮአችን ደግሞ የነኛ ልጆች እንትን ማለት ነው። የምን ደስ ይላል ልጅቷ ያደረገችው። እንደዚህ አይነትም ሰው አለ ደግሞ ተናድጄበት ነበር ምናምን፣ ግን አትስደቡት። አይ ኖ ለኔ ያላችሁ ፍቅር ነው ምናምን፣ ግን በቃ አልፈዋል ምናምን። እኔም ደስተኛ ነኝ። ያኔ ተደብቄ ያለቀስኳቸው ነገሮች በሙሉ እግዚአብሔር መልስ እየመለሰልኝ ነው ምናምን። ባልጠበቅኩት ትልልቅ ነገር ነው። በቃ አትስደቡት እና እያየሁኝ ማለት ነው። ምን ልበል በቃ ለኔ ብለው እኮ ነው እያልኩኝ ነው። ግን በቃ ለኔ የምትወዱኝ በሙሉ አትስደቡት ማርያም። በቃ በማርያም ወይ ብለን የመረኝ ነው። በቃ አትስደቡት። አልፏል እንግዲህ እግዚአብሔር ይመስገን። ወደፊታችን እግዚአብሔር ይጠብቅልን። ብዙ አወራን ያ ግን ማብራራት ስላለብን ነው። እና ደግሞ የምን ፊሊንጋችን ነው። ምንም ነገር አንቆራረጥም። ያምና በመሃል ግን ስልካችን ቴምፕሬቸር በጣም እያስቸገረን እየዘጋብን ነበረ። ከዛ እየተመለስን እየቀረጽን ነበር። እቺ ልጅ በጣም እውነት አፕሪሼት ነው ማረጋት። እውነት ጥሩ ነው ያደረገችው። መታረቃቸው ምናምን ደስ ይላል። በቃ እና ከነኛ እንደዛ ከሚያደርጉትም አንፃር እንደዛ አይነት ሰዎችም እንዳሉ ሴቶች እንዳሉ ማወቅ እነኛ አይነት ሰዎችን አብዛለ። ሰላም ተናረፍ በል። ለየቱ ሙያ ነው የመጣው? አስተማሪነት። ቆየ እኮ አስተማሪ አንፈልግም፣ አሁን ዶክተር ነው የምፈልገው። ይሄ ነገር ለኔ ብሎታል ማለት ነው። የሚገርመው በአንድ ቀን ሁለት ነገር ነው የማገለግለው። ዶክተርም ነኝ። ዶክተር ነህ? አዎ። ዶክተርም አግኝተናል፣ መምህርም አግኝተናል። ምግብ ዝግጅት ስራ ልትቀጠር እኮ ነው። ረጅም ዓመት ምግብ ሰርቻለሁ። ቀኑ ለኔ አይደለም ዛሬ አንተ አይደለም ቀኑ የነባት ተሳስቼ ነው። ያው ለምታ ነው። እኛ የምንፈልገው ፓርኪንግ አገልግሎት የሚሰጡ ሰዎች ነው። እንደኔ የሚያስተናግዳል እንደ ፓርኪንግ ሰፈሩ እንዳለ እኔን የሚያገኝ የፓርኪንግ እኮ ነው ሲጀምር። ኦኬ እስቲ አይገርም። አሁን ቴክስት ገባ። ፓርኪንግ አግኝተናል። ሶሪ ጎደለን። የመጨረሻው ስራ ጥበቃ ነው። አረ ጥበቃ መሆን አሉ ነኝ። አንድ ነገር ዝር አይልም እዚህ ግቢ ውስጥ አንድ ነገር በቃ ቢሰራ ብሩ እንዴት ነው? ነባት ራሱ እኮ ደውሎልኝ ያውቅ። አይገርም። ተጠፋው ክርስትናው ነው። አንተ በላ አይደለ? ግርጣለኝና እሺ ምን ነው አለኛ እኔ አጎታለኛ ትምህርትም አቋረጥኩት። ምን ነው አንተ ታለንት ያለው በቃ ከደረኩ ታለንት ጭበራ ያምርብህ። አንዴ ላቋርጥ እስቲ አንዴ ዝም በል ቁጭ በል እባክህ። አንተ ዝም በልና ዝም በል ስራ ደምቤው አጋጣሚ ዛሬ እንዳለ ከሐኪም ጀምሮ ቅጥር የጣው ከሐኪም ጀምሮ ቅጥር የጣው ውጣ እንዴ ማነህ? ቁጭ በል ብሩዬ። ምንድን ነው የምትፈልገው? ሐኪም አለ ዶክተር ግንባታው ነው ማስገባኝ ኮንስትራክሽኑ ትችልበታለህ አንተ።
ባይዘው የማርያም ቲክቶክ ላይ አሁን የሚያም በጣም ትልቅ ዲፕ በጣም ዲፕ የሆነ በቃ ትልቅ ኢንፎርሜሽን ያለው ነው። ኢማጂን ልጁ በጣም ብዙ ሙያ ተምሯል፣ በጣም ብዙ ተምሯል፣ ግን ቅጥር የለም። ጀለስ ከዩኒቨርሲቲ አቋርጧል፣ ግን ሄልዝ ይሆንልህ ኮንስትራክሽን ምን ይሆንልህ ትባላለህ ማለት ነው። የምር በጣም ዲፕ የሆነ ኢንፎርሜሽን ቴንክ ዩ። ሌላ ቪዲዮ ማሪ ቦታው ላይ ነው አለቃ፣ ቦታው ላይ ነው አለቃ። ጅል ሁሌ ቦታው ላይ የተገኛችሁ ነው። ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ። ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ ያበቃላችሁ። እሺ ኮፒ ዳት ሰር። አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ሄዶ ለስራው ይሄድን ነው በቃ። እንዳትንቀሳቀሽ ቦርሳውን አስቀምጭሽ። እሺ ነው ወደ ላይ አለቃ አግኝተናታል። ካገኛችኋት በቁጥጥር ስር አውሏ። እናንተ ሁለት አዛቦች ምን ነው የምትሉኝ? ማስኪናው ልቂሽ አልቂ ነይን ድረስ ካድማስ ወዲያ አይልባችን ይብራ። አንቺ ሌባ ላመሉ እንዲያስፈራ ይጠበቃል። አንቺ ታበሪያለሽ በቀን። ምን አይነት ባለጌ ሰው ነሽ? በዚህ ደረጃ ቆንጆ ይሆናል ሌባው ነው። መረን የለቀቀ ውበት ነው ያለሽ። በጣም ስድ ማን ያሳደገሽ? ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን። ምን አይነት ጋጥ ወጥ መልክ ነው ያለሽ? ውበት እንደዚህ በዚህ ልክ ትግሩን እንዴት ነው አንቺን ማዝረው? ተበላ ነው ነይ ቦርሳሽን ያዢ። ቆንጆ ሌባ ነው ትመስላለች። ያዢ ስታምሪ አንቺ አሁን ቀጣይ ነው ለመዘረፍ ያሰብሽ የት ነው ፕላንሽ? የት ነው ተናገሪ። ብሎክ 9 እሺ ይሁን። እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ። አይ ላቭ ዩ ወይ አለቃ በቁጥጥር ስር ዋለች። አዎ ይዘናታል። ልደውልልህ ስል እንትን ተጨማሪ ኃይል ያስፈልገናል። እንዴ ለምን ሲባል? አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ። ባዲ ሌባ ሌባ ቆንጆ በቃ እነሱን ተማረኩ። በቃ አለቀ። በጣም አሪፍ። ወደ ሌላ ቪዲዮአችን እንሄዳለን። የሀገራችን ወደ ሱዳን የገቡት ሰሞኑን በጣም መነጋገሪያ የሆኑት በጣም ብዙ ሰው እድለኞች ናቸው አሏቸው። ሰው እንዴት ይሄ ግን ሀገራችንን በጣም ትልቁን ነገር የሚያሳይ ነገር ነው። እኔ ራሱ በራሴ ማለት ነው። ለምን እንዴት አንድ ሰው እንኳን አይመለስ? የእግር ኳስ ሙሉ እንዴት ይጠፋል? የምሬ ነው የምላችሁ። በጣም የሚያሳዝን ነው። እንዴ በስማ ታይለንት አላቸው በቃ ስንት ማድረግ የሚችሉ ብቻ ልጁ የሚለውን እንስማ። ለማንኛውም ወደ ስዊድን ያቀኑ 20 የእግር ኳስ ቡድን አባላት ጠፉ ተባለ። አልጠፉም፣ ከሲኦል አመለጡ ነው መባል ያለበት። ይህን የሰቀቀን ኑሮና የቆሸሸ ፖለቲካ ለእናንተ ትተው እነሱ ነፃ ወጥተዋል። ገና በ14 ዓመታቸው በሀገር ምን ያክል ተስፋ እንደቆረጡ በቂ ማሳያ ነው። አብይ አህመድ ይሄ ይገባሃል፣ ዜጋ መጥፋትን እንደ ነፃነት ቆጥሮታል። ማንም ይህንን እድል አግኝቶ አይመለስም። ደግሞም እውነታው የጠፉት እነሱ አይደሉም፣ እዚህ የቀረነው እኛ ነን የጠፋ ነው። ለመሆኑ እናንተ ብትሆኑ ትመለሱ ነበር? ሐሳባችሁን ኮሜንት ላይ አስቀምጡልኝ። አዎ እውነታው እሱ ነው። እኛ እንመለስ ነበር። ይሄን እድል አግኝተ ነው። አክቹአሊ ብዙ ሰው ደግፎታል። በቃ እንኳን ቀሩ ነው የሚባለው ማለት ነው። ይሄ በጣም ለሀገር እኔ እንጃ በስመ አብ ብቻ እንደዛ ሆኗል። ዋዛ እንዳይመስልሽ ቁመቴ ቢያጠር ከወገቤ በታች ያለው መዘውር እንኳን ያንቺን ዳቦ ያስነሳል ባቡር ሲባል ቪንቶ የሌለው አቮካዶ ነው የሚመስለው ካልሲ የአቮካዶ ጀላቲ አድርገህ ነው የምትዞረው። ፊትሽ የፓንት ላስቲክ ነው እንዴ? ይለጠጣል በል። ደግሞ ምንድነው ጥርሶች ዘረኛ ናቸው ተራርቋሉ። ኩኩሻ በስመ አብ የኦልትራፎርድ ዘበኛ መስላል በቁምጣ። የዘንድሮ ጅጎች ያመጡት ጣጣ ቅዳሜ ተዋውቀው እሑድ ገንዘብ አምጣ።
ቆይ አንቺ አላቀሽም እንዴ? ከወንድ ጋር እንኳን ስትገናኝ እኮ ጠዋት ቁርስ በልተሽ ምሳ በልተሽ 10 ብር ነው ከቤት ይዘሽ የምትወጪው። እራት በልተሽ ማታ ላይ 8 ብር ይዘሽ ትመለሻለሽ። ሁለት ብሩን ለምን አጥፍቼው ሲጀመር ለኔ ቢጤ ሰጠሽ። ጀለስ በጣም የሚያወራው ይመቸው። ለዛሬ ይህንን ይመስላል ይዤላችሁ የመጣሁት። ፈታ እንዳላችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሼር ኤንድ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ አበረታታችኋለሁ። ይመቻችሁ። ቻው